ሰላም ክቡራን ቤተሰቦች ዛሬ የአዳም ልብስ የት ገባ የሚለውን እናያለን። የአዳም ልብስ በእውነት የት ነው ያለው? በኢሲያ ነው? በአውሮፓ ነው? በእስራኤል ወይስ በአፍሪካ? የት ይገኛል? ልብሱስ በእውነት ለአዳም የተሰጠው ልዩ ልብስ ነበር? እስኪ ይህን በወፍ በረር እንመልከተው። ይህ የኔ ምልከታ ስለሆነ እናንተም አስተያየታችሁን እንድትሰጡኝ እፈልጋለሁ። አዳም በገነት እንስሳትን ሁሉ ይገዛ የነበረ፣ እንስሳዎቹም ሁሉ ገራም ሆነው ለአዳም ይታዘዙት ነበር። ከእንስሳዎቹም ከአንበሳውም ከነብሩም ከሁሉም ጋራ ለእያንዳንዱ ስም አውጥቶ አብሮ ያስተዳድራቸው ነበር በመልካሙ ቦታ በገነት ውስጥ። ሆኖም ግን አዳም አባታችን ጻድቁ ብዙዎቻችን አዳምን እንኮንናለን፣ ግን ታላቁ የመጀመሪያው አባታችን ጻድቅ ነውና ይህን ነገር መስተካከል የሚገባው ነው። በሰራው ኃጢአት ምክንያት ወደ ምድር በወረደ ጊዜ ከ15 በላይ ማዕድናት ያለው አልባሳት ለብሶ ነው የወጣው። መጀመሪያ ከቆዳ የተሰራ ይላሉ። ከቆዳ በዛን ሰዓትስ ከየትኛው ቆዳ? አንዳንድ አባቶች በተገደሉ እንስሳት የነሱን ልብስ እንደ ልብስ አድርጎ ሰጠው የሚሉም አሉ። እንግዲህ የተለያየ ምርመራ አለ። ግን እንስሳዎቹን ሁሉ ይገዙት ዘንድ አብረውት ይኖሩ ዘንድ የሚያደርጋቸው የሚያገርማቸው በዚህ ከ15 በላይ ማዕድን ባለው አልባሳት እንደሆነ አብዛኛዎቹ ይስማማሉ። እኔም የምስማማው በዚህ ማዕድናት በሆነ ልብስ ነው። ይህ ማዕድናት የሆነ ልብስ ግርማ ሞገስ ኃይል የሚሰጥ ሲሆን ሁሉንም ነገር ማድረግ የሚያስችል ነው። ይህ ልብስ ለብሶ በምድር ላይ ከኖረ በኋላ ይህ ልብስ ለልጅ ልጆቹ ሲወርድ ሲዋረድ ሄዶ አሁን ደረጃ የት ደረሰ የሚለውን የምንመለከት ሲሆን በዚህ ልብስ ከጥፋት ውሃ በፊት ለሄኖክ እንደተሰጠውና በዚህ ልብስም ሄኖክ የተለያየ ቦታ በዚህ ልብስ ወደ ሰማያት ወጥቶ ፈጣሪን ያናገረበት ግርማ ሞገስ የነበረው ይህን ልብስ ለብሶ እንደሆነ አብዛኛው ሊቃውንት ይስማማሉ። ከዚህ በኋላ ይህን ልብስ ለልጅ ልጆቹ ሰጠና ከኖህ ደረሰ። ኖህ በዚህ ልብስ አማካኝነት ከጥፋት ውሃ ድኖበታል። በዚህ ልብስ አማካኝነት ለጌታ በምድር ላይ መስዋዕት አቅርቧል። ይህን ልብስ ለብሶ የመጀመሪያው መርከብ ሰርቶ ኃይል ብርታቱን አግኝቶ እንስሳዎች ሁሉ ምንም ሳይረብሹት ምንም ሳያደርጉ በኃይል ይዞ ያስገባቸው ይህን ልብስ ለብሶ መሆኑ ነው። ይህ ልብስ ከተለያየ ማዕድናት የተሰራ የተዘጋጀ ፈጣሪ የሰጠው በመሆኑ እንስሳው ሁሉ ገርመው ወይም አቤት ወዴት ብለው ታዘው በመርከብ ውስጥ እንዲገቡና የውሃ ጥፋት ሁሉ እንዲችለው ያደረገው ኃይሉም ብርታቱን ያገኘው ይህን ልብስ ለብሶ እንደሆነ ይነገራል። ከዚህ በኋላ ከውሃ ጥፋት በኋላ ልጆቹን ይዞ በምድር ላይ መኖር ጀመረ። በሚኖርበትም ሰዓት ገበሬ ሆነ ነው። ገበሬ ሲሆን ብዙ ሕዝብ አፈራ። ከነዚህ ከልጆቹ ውስጥ የሴም ነገድ ራሱን የቻለ ብዙ ሕዝብ መጣ። የያፌት ራሱን የቻለ ብዙ ሕዝብ መጣ። የካም ልጅ ብዙ ሕዝብ መጣ። ብዙ ሕዝብ በነገድ ተከፋፍለው ምድርን ሞሏት። ምድርን ሲሞሏት ኖህ ለአምላኩ ካረሰው ምርት መስዋዕት አቀረበ። መስዋዕቱ አሁን በምድር ላይ ያለ ካህናት እንደሚያደርጉት ነው። ይህ መስዋዕት የዘቢብ ወይም የወይን ነው። ይህ የወይን መስዋዕት ልጆቹን ሁሉ ሰብስቦ የዓመቱን የእርሻውን ወስዶ አቃጠለ። ይህን ሲያቃጥል ልክ ከሰማይ የመጣለትን ከአባቶቹ ሲዋረድ የመጣለትን ልብስ ለብሶ ነው። ይህን ልብስ ለብሶ ነው መስዋዕት የሚያደርገው። መስዋዕቱ ደግሞ የወይን ነው። ይህ የወይን እርሻውን ያመጣውን ለፈጣሪው መስዋዕት ሲያቀርብ ይህን ልብስ ለብሶ መስዋዕት አቀረበ። እንግዲህ ብዙ ሕዝብ ሆኗል። ከአዳም ሲያደርገው እንደነበር ሁሉ ኖህም
ለአምላኩ መስዋዕት አቅርቧል። መስዋዕቱንም ሲያቀርብ ይህን ልብስ ለብሶ ልጆቹን ሁሉ ሰብስቦ የልጅ ልጆቹ ነገዱን በሙሉ ህዝብ ተሰብስቦ ነው እንጂ 3 ሰዎች ብቻ ወይም 4 ሰዎች ብቻ በምድር ላይ ያሉት እነሱ ብቻ ቀሩ ሲባል በአእምሯችን የሚመጣ የኖህ ልጆች 3 ወንዶችና ሚስቶቹ ብቻ በምድር ላይ መስዋዕት እያደረጉ ማለት አይደለም። አሁን ገበሬ ሆኖ ትልቅ ሆኖ እርጅናም እየተጫጭኖት ልጆቹም ብዙ ልጆች ወልደው ምድርን ሞልተው የምድር አለቃ ሆነዋል። አሁን በዚህ ሁኔታ ነው እኔ የምረዳው። ይህ የኔ አረዳድ ሲሆን እናንተ ደግሞ አስተያየታችሁን ስጡን። በዚህ ላይ ነው እንግዲህ ትልቁ ጉዳይ የተፈጸመው። ኖህ ከዚህ በኋላ እንስሳቱን ሁሉ ይዞ ገብቶ ውሃውን ማዕበሉን ገበሬ ሆኖ ወይን ተክሎ ምርቱን መስዋዕት ሲሰዋ በዚህ ምድር ላይ ያሉት ካህናት የሚለብሱት ልብስና የጌታችን መድኃኒታችን ኢየሱስ ክርስቶስን የሥጋ ወደሙን የሚፈትቱት ከዛ የመጣ ነው። ልክ በዚህ መልኩ ነው ኖህም ያን ያደረገ። ታዲያ ይህን አድርጎ በመጨረሻ ሰዓት መስዋዕት አድርጎ መጥቶ ከአመረተው ወይን ጠጣና ሰከረ የሚል ነገር መጨረሻ ላይ ማሰሪያ ሆኖ ይመጣል። እዚህ ላይ 2 ነገር አለ። አንድ ሰው ሰከረ ማለት ስህተት ሰራ እንደማለት ነው። ወይም በዚህ ጊዜ ኖህ ስህተት ላይ ነው ያለ ማለት ነው። ስካር በመጥፎ ሁኔታ ስለሚታይ ነው። ሁለተኛው አባባል ግን በምድራዊ እንዳለ ወይኑን ጠጥቶ አእምሮ ትንሽ ወጣ ብሏል እንደማለት ነው። በሁለቱም ነገር መካከል ላይ እያለ ልጁ የኖህን ስህተት አይቶ ካም ወደ ውስጥ ገብቶ የኖህን ልብስ የለበሰውን ገፈፈና ወሰደ። አሁን እዚህ ላይ ነው ለምን ወሰደ ነው። እነዛስ ልጆቹ ደግሞ ሴምና ያፌት ደግሞ ነገሩን አይተው ሰምተው ገብተው ሸማ አለበሱት ነው የሚል። ሸማ ሌላ ልብስ አለበሱት ነው። ሸማ አለበሱት ነው የሚለው እዚህ ላይ መጽሐፍ ቅዱስ ላይ። ካም ልብሱን ገፎ ወሰደ። እነዛ ደግሞ ወደኋላ ተመልሰው ሰውነቱን እንዳያዩ ተመልሰው መጥተው ሸማ አለበሱት። ሸማ ደግሞ አሁን ያለው እስካሁን ድረስ ያለው ሊሆን ይችላል። ከጥጥ ከተለያየ ነገር ከቃጫ የሚሰራ ሊሆን ይችላል። ያ ልብስ ግን ካም ወሰደው። በዚህ ጊዜ ነው እንግዲህ ትልቁ ጠብ የመጣ። በእኔ አረዳድ ይህን ያልኩበት ከመጽሐፍ ቅዱስና ከተለያዩ መጽሐፍት አንብቤ አሳክቼ አያይዤ አሁን ያለውን ሁኔታ ነው እኔ እየገለጽኩ ያለ። ይህ ምልከታ የኔ ብቻ ነው እንጂ ትክክለኛ ኦርቶዶክስ ተዋሕዶ ቤተክርስቲያን ምልከታ ይሄ ነው ማለት አይደለም። ስለዚህ ይህን ምልከታ ለኔ ብቻ ተውት። ይህን አድርጎ ካም ከወሰደው በኋላ ያፌትና ሴም በዚህ ሁኔታ ጠብ ተፈጠረ ነው እንግዲህ። ከዚች ምድርም ላይ ወደ ተለያየ ወደ ምስራቅ እንዲሄዱ ምክንያት የሆናቸው ይህ ልብስ ነው። ሴም ትልቅ ነውና ለኔ ይገባኝ ባይ ነው። ያፌት የመጨረሻ ልጅ ነኝና እንደ መጨረሻ ልጅነቴ የሚገባኝ ለኔ ባይ ነው። ካም ግን በዚህ ሁኔታ ላይ ለራሱ ወስዷል። የመካከለኛ ልጅ ነው። እንደ አባት አደር ወይም እንደ አሁን ባለንበት ሁኔታ አባት ለልጆቹ የመጀመሪያ ልጅ ጎጆ ሲወጣ ወይ ሉዓላዊነቱን ይዞ ይወጣል፣ አግብቶ ይዞ ይወጣል። የመጨረሻ ልጅ ደግሞ እናትና አባቱን ይዞ ይቀመጣል። በአንድ በኩል የመጀመሪያ ልጅ እንደ አባት ይቆጠራል፣ የመጨረሻ ልጅ ደግሞ እንደ ልጅ ይቆጠራል። ሆኖም ግን የሆነው እዚህ ላይ በዚህ ልብስ ምክንያት ሴም ከአባቱ ሉዓላዊነቱን ይዞ ተገንጥሎ ወጣ፣ ወደ ምስራቅ ሄደ። ወደ አሁኑ መካከለኛ ምስራቅ ሄደ። ያፌትም ተከትሎ ወደ መካከለኛው ምስራቅ አሁን የሩቅ ምስራቅ ወደምንለው አካባቢ ሄደ። በዚች በአፍሪካ ምድር የቀረው ካም ብቻ ነው። ካም አባቱን ይዞ ኖህን ይዞ ቀረ። ካም አባቱን እናቱን ደግሞ እመት አይከልን ይዞ ቀረ። ለምን ይሄ ሆነ ነው? አሁን ልብሱ ላይ ነው እኛ ነገር። ይህን ልብስ ታዲያ የት ነው ያለው? አሁን ሩቅ ምስራቅ ነው ያለው? እስራኤል ውስጥ ነው ያለው? አፍሪካ ውስጥ ነው ያለው የሚለውን ስናይ ካም ልብሱን ካስቀረው በኋላ ለልጁ ለናምሩድ ነው የሰጠው። ናምሩድ ደግሞ አዳኝ ሆነ በዛ ልብስ የሰናዖርን ግንብ ሁሉ ኃይል ኖሮት ሰራ። ከዚህ በኋላ ችግር ተፈጠረ። አምላክ አልወደደውምና የሰናዖርን ግንብ ሲያፈራረስና በቋንቋ ሲለያያቸው እስከዚህ ጊዜ ድረስ
የካም ልጅ የሆነው የሰኖኦርን ግንብ የገነባው ናምሩድ እስከዚህ ሰዓት ድረስ ነበር። ናምሩድ እስከ አብርሃም ድረስ ነበር። አብርሃም በነበረበት ዘመን ድረስ ናምሩድ ነበር። ናምሩድ ከ400 ዓመት በላይ ኑሯል ይባላል። ያ ናምሩድ ይህ ልብስ ታዲያ መጨረሻ ላይ ለማን ሰጠው? እዚህ ላይ ሁለት ምልከታ አለ። የመጀመሪያው ናምሩድ ይህን ልብስ ለብሶ ብዙ ስራ ከሰራ በኋላ አረጀ፣ ትልቅ ሆነ፣ ስህተት ሰራ። በሰናኦር ግንብ ምክንያት ቋንቋ ሁሉ ተበታተነ። እሱም ተመልሶ ወደ መካከለኛው ምስራቅ መጣ፣ ወደ እስራኤል አካባቢ አሁን ወዳለበት መጣ። ይህ ልብስ ሁለት ነገር አለ። የመጀመሪያው ለልጁ ለጌራ ሰጠ ነው። ለማንም ሊሰጥ አይችልም። አሁን እዚህ ላይ የሱ የልጅ ልጅ የሆነው ጌራ ወርቅ ነው። ጌራ የሱ ልጅ ነው፣ ወይም ዋናው የመልከ ጸዴቅ ታላቅ ካህን የሆነው መልከ ጸዴቅ ማለት ነው። ጌራ ማለት መልከ ጸዴቅ ደግሞ ለአምላካችን ለእግዚአብሔር መስዋዕት እያቀረበ በፀጉር ተሸፍኖ አልባሳቱን ለብሶ ከአዳም ሲወርድ ሲዋረድ የመጣውን ለኖህ የተሰጠውን ዕቃ በሙሉ ከአዳም የነበረውን ዕቃ በሙሉ ይዞ እያጠነ በእስራኤልን ከተማ ወይም ኢየሩሳሌምን ከተማ መስርቶ በሚስቱ ስም ኢየሩሳሌምን ከተማ ሁሉ መስርቶ በእስራኤል አካባቢ እያጠነ ይኖር ይቀመጥ ነበረ። በዚህ ጊዜ አብርሃም ወደ መልከ ጼዴቅ ሁሉ መጣ፣ ከመልከ ጼዴቅም ተባረከ። ይህ ልብስ ለብሶ ነው። አሁን ነገሮችን ስናይ ይህ ልብስ ለብሶ ነው መልከ ጼዴቅ ለፈጣሪው መስዋዕት ሲያቀርብ የነበረ፣ ዕጣን ሲያደርግ የነበረ፣ ፈጣሪውን ሲያመሰግን የነበረ፣ ብዙ አሕዛብ ንጉሳትን ሁሉ እየመጣ ሲያነግስ የነበረ የሰማይ የምድር ካህን ተብሎ ታላቅ ካህን የነበረው መልከ ጼዴቅ በዚህ ልብስ ነው ግርማ ሞገስ ኃይል አግኝተው ሲያደርግ የነበረ ነው። ሁለተኛው ደግሞ ይሄ የሆነው ናምሩድ በመጣ ጊዜ የአብርሃም የልጅ ልጅ የሆነው ኤሳው አርጅቶ ስለነበረ ናምሩድ ቀምቶ እሱ ለበሰው ይዞት ሄደ ይላል። እዚህ ላይ መጽሐፍ ቅዱስ እንደማረጋገጫ ተደርጎ የሚወሰደው ኤሳው ለአባቱ ምግብ አብስልና ልመርቅህ ባለው ሰዓት እናቱ የኤሳው እናት ልጇ ወደ በረሃን መሄዱን አይታ አብሯት ላለው ለሁለተኛው ልጁ ኋላ እስራኤል ለተባለው ለያዕቆብ የኤሳውን ልብስ አልብሳ ለአባቱ ለይስሐቅ እንዲባርከው አደረገች። አባትም ልብስህ እንዴት ነው ከሁሉ የተለየ ሆነ? ልብስህ እንደ ኤሳው ድምፅህ ደግሞ እንደ እስራኤል ወይም እንደ እስራኤል ሆነ አለው። እንግዲህ እዚህ ላይ ምንድነው የሚሉ ያ ልብስ ወርዶ ለእሱ ነው የተሰጠው። ያ ልብስ ለብሶ ነበር ኤሳው አዳኝ የሆነው የሚል የዘመንን አጠጋግተው የሚናገሩም አሉ። ልብሱ እስከዛ ድረስ እዛ ነበር ይላሉ። ይኸውም የሱ ልጅ ልብሱን የኤሳው ወንድም የሆነው ኋላ እስራኤል የተባለው ያዕቆብ ያን ልብስ ለብሶ ስለነበር 12 ነገድ በመሰረተ ጊዜ ያን ልብስ ለ12 ነገዶች ውስጥ ለሆነው ለአንደኛው ልጁ ሰጥቶት ነበር፣ ልብስ አልብሶት ነበር። ያ ልጁም ተሽጦ ዮሴፍ ተሽጦ ወደ ግብፅ እስከሄደበት ጊዜ ድረስ ያን ልብስ አልብሶት ነበር። ያውም በመጽሐፍ ቅዱስ ላይ ያን ልብስ አልብሶ ልጁ 12ቱን ልጆች ወዳሉበት ወደ በረሃው እንዲሄድ አደረገው ይላል። በበረሃውም ብቻውን እንዴት እልከዋለሁ ብሎ ከቤት ውስጥ የክት ልብስ የሆነውን ልዩ የሚያምር ልብስ ነው የሚለው መጽሐፍ ቅዱስ ላይ የሚያምር ልብስ አለበሰው። ይህንም ልብስ አልብሶ ወደ በረሃ ላከው። ልጁም ምንም ሳይፈራ ምንም ሳይነካው አውሬም ሳይነካው ከወንድሞቹ ዘንድ ደረሰ። ወንድሞቹም 12ቱ ነገዶች ባገኙት ጊዜ ተገረሙ። እንዴት በበረሃ ብቻህን መጣ ብለው ተገረሙ፣ ተደነቁ። የለበሰውንም ልብስ አወለቁት፣ አውልቀው ወደ ጉድጓድም ከተቱት ይላል። ስለዚህ ያቺ ልብስ በዛ የአዳም ልብስ እንደሆነች ተደርጎ ይነገራል። እስካሁን በዚህ ያለው ሁኔታ ይሄ ነው። ከዚህ ቀጥሎ ይህ የአዳም ልብስ ወዴት ሊሄድ ይችላል የሚለውን በሌላ መልኩ እናየዋለን። ሆኖም ግን አንዳንዶቹ
መልከጼዴቅ ይህን ልብስ ለብሶ ለአምላክ ዕጣን እያጨሰ ስርዓተ አምልኮውን ሲያመልክ ነበር። ከዚህ በኋላ ከዛ ተነስቶ የኢትዮጵያ የሆነውን ወደ ኢትዮጵያ የልጅ ልጅ ይዘህ ወደ ኢትዮጵያ ሄድ ብሎታል። ስለዚህ ልብስ ይዞት ወደ ኢትዮጵያ መጥቷል የሚል አንድምታ አለ። ይህን በሌላ ጊዜ እናየዋለን። እናንተ ግን ይህን አስተያየት እስኪ በዚህ ሁኔታ ምን አመለካከት አላችሁ? ይህ ግን የኔ አመለካከት ነው፣ የቤተ ክርስቲያን አመለካከት አይደለም። ይህን ልል የቻልኩበት የተለያየ መጽሐፍ ቅዱስን ተመለከትኩኝ፣ የተለያዩ መጽሐፍቶችን አየሁ። ሁሉንም አየሁና ቀጣጠልኩ። ስቀጥል እዚህ ያለው ደረጃ እንደሆነ ተሰማኝና ይህን ለመግለጽ ነው። የአዳም ልብስ በዚህ ሁኔታ ምናልባት አፍሪካ ውስጥ ወይም ኢትዮጵያ ውስጥ ሊኖር ይችል ይሆን ብዬ አየሁትና እስኪ ሌሎቹስ ምን ይላሉ ነው። ከዚህ በፊት ሌሎች ሰዎች እንዲህ ተናግረው ነበር። በአሁኑ ሰዓት መምህር ሮዳስ በብዙ በዚህ ሁኔታ ትንታኔ ይሰጣል። በጣም ደስ ካለኝ ነገር ውስጥ አንዱ ነው። ሌላም አባት የኖህ ልብስ የት ሄደ የሚለውን በደንብ ሲተነትኑ አይቻለሁ። የአዳምና የሔዋን ልብስ የት ገባ የሚል እውነት አንዲት ብቻ ናት የሚል የዩቲዩብ ቻናል ከ4 ዓመት በፊት ይመስለኛል የተናገሩት። መምህር ሮዳስ ታደሰም 2-3 ጊዜ ይህን ነገር ተናግሮታል። ግን የእሱ ምልከታ በጣም ልዩ ነው፣ ደስ ብሎኛል። እኔ ግን ይህ ልብስ ወደ ኢትዮጵያ እንደመጣ ስለተሰማኝ ነው ይህን ልናገር የቻልኩት። እስቲ የእሱንም ሁኔታ በደንብ አይና አጣጥሜ በሌላ ጊዜ በሰፊው እናቀርበዋለን፣ እናየዋለን። ፈጣሪ አምላክ ከሁላችን ጋር ይሁን። ጥበብ ነው ይሄ፣ እንግዲህ መገለጥ ነው፣ የሚታየን የሚሰማንን ነው። ሆኖም ግን መገለጥ ነው ጥበብ ነው እየተባለ መጽሐፍ ቅዱስ ውጭ የሆነ ነገር መናገር ተገቢ አይደለም። እኔም ስህተት ካለኝ ይቅርታ። ምክንያቱም የተሰማኝን ያየሁትን ያነበብኩትን ነው የተናገርኩ። ምናልባትም ደግሞ እየቆጨኝ ያለ ይሄ ልብስ የት ሄደ እያልኩ ብዙ ጊዜ አስብ ነበርና ምናልባት አፍሪካ ውስጥ ወይም ኢትዮጵያ ውስጥ ነው ብዬ አሰብኩ። በመልከጼዴቅ የልጅ ልጆች በኢትዮጵያ አማካኝነት ወደ ኢትዮጵያ መጥቷል። ይህ ደግሞ ምናልባት ሊኖር ይችላል ብዬ የማስበው ጣና ደሴት ውስጥ ነው። ይህን ልል የቻልኩበት የዘረደሸት ልጆች ለአምላኩ መልከጼዴቅ ካህን ያደርግ ነበረና ወደ ኢትዮጵያ ተመልሶ ለነሱ ነው የሰጣቸው። በመጨረሻውም ሰዓት በኋላ ይወለዳልና ይህን ይዛችሁ ሂዱ ብሎ ነግሯቸው ነበር። እነሱ ግን ይዘውት ከመጡት አልባሳት ውስጥ እዛ ውስጥ አለ ወይ ልብሱ ለማለት አንዳንዴ ይቸግረናል። እንደ መመራመር የአምላክን ስራ በመመራመር የሚገኝ ባይሆንም አንድ ምልከታ ግን አሁን እኔ ይሰማኛል። እነሱ ይዘውት ከመጡት ልብስ የተብለጨለጨ ለድንግል ማርያም አልባሳት ስጦታ ይዘዋል። ለአምላካችን ወርቅ ጫማ ይዘው መጥተዋል እና ከአዳም የነበረውን ስጦታ በሙሉ ከርቤውን አምጥተው ሰጥተዋል። ከዚህ ለልጁ የሚሆን ልብስ ሰጥተውታል የሚል አንድ ነገር አለ። አሁን ይህ ልብስ ሰጥተውታል የሚል ነገር መጽሐፍ ቅዱሱ ላይ ባይኖርም በዝርዝር እንዲህ ልብስ እንዲህ ጫማ እንዲህ ተብሎ ባይዘረዘርም ለአምላክ ግን ልብስ ሰጥተውታል። ይህ ልብስ ደግሞ አምላካችን 33 ዓመት ዕድሜ እስኪሞላው ድረስ ለብሶታል የሚባል አንድ ልብስ አለ። ይህ ልብስ ደግሞ አይረዝምም፣ አያጥርም። ሕፃን እያለ በሕፃንነቱ ልክ እንደሆነ እያደገ ሲሄድ ልብሱም አብሮ እያደገ እንደሄደና እስከ 33 ዓመት ድረስ ያ ልብስ አብሮት እንደነበረ ይነገራል። ምናልባት ይሄ ልብስ የአዳም ልብስ ይሆን ዘንድ ብዬ እንደ ጥያቄ ተሰማኝ። ይህ በኢትዮጵያ ተዋሕዶ ቤተክርስቲያን በሊቃውንት አባቶች ነው ሲተነተን የምሰማው። አብሮ መድኃኒታችን ኢየሱስ ክርስቶስ ልብስ አብሮ እያደገ እስከ ዕድሜ ልኩ አብሮት ነበረ። ይህን ልብስ ግን በሕፃንነቱ ሰብአ ሰገሎች ነው ያመጡለት። ያመጡለት ልብስ አብሮ እያደገ ብዙ ዓመት ሁሌ እንደ አዲስ እየታደሰ አብሮት ኖሯል የሚል ልብስ አለ ነገር አለ። ይህ
ከሆነ ደግሞ ያ ልብስ ምናልባት ከአዳም የመጣው ልብስ አብሮ መጥቶ እንደ እግዚአብሔር ፈቃድ ለሱ ደርሶት ይሆን የሚል ምልከታ አለኝና ሁለት ሶስት አይነት ምልከታ ነው ያለኝ። እንግዲህ ፈጣሪ አምላክ ከሁላችን ጋር ይሁን። በሌላ ጊዜ እስክንገናኝ ድረስ ሰላም ሁኑልኝ። በጣም አመሰግናለሁ። የአምላካችን ልብስ ምናልባት እሱም ከሆነ ተመስገን። የአዳም ልብስ ግን እሱ ካልሆነና በጣና ቂርቆስ ይኖራል ብዬ ወይም በሌላ ገዳማት ይኖራል ብዬ እገምታለሁ። ምናልባት ይሄ ዘመን አልፎ የተቀበሩ ነገሮች ሁሉ እየፈረሱ ሲወጡ፣ የተቀበሩ ከተሞች ሁሉ ሲወጡ የአልባሳትና የተለያዩ ነገሮችም አብረው ይኖራሉ ነው። እዚህ ላይ ግን አንድ ነገር መጨመር የምፈልገው ናምሩድ ከ400 ዓመት በላይ ኖሯል። በዚህ ልብስም ቀስተኛ እንስሳት አዳኝ ሆኗል። ይህ በዚህ መልኩ ደግሞ በሚገርም ሁኔታ በኢቲየኤል ዘመን በኢቲየኤል አባቶች በጋውስ በሱ ዘመን የእነሱ ቅድመ አያት 400 ዓመት የኖረ ሰው ነበር ይባላል። 400 ዓመት የኖረ ንጉስ ነበር። እና ይህ ልብስ በዛ ዘመንም እሱ ደርሶት ይሆን የሚል ምልከታ አለኝ። አመሰግናለሁ። ፈጣሪ አምላክ ከሁላችን ጋር ይሁን። አስተያየታችሁን ብትሰጡን ደስ ይለኛል። ጥበብ ነው ይሄ። የሚመለከታችሁን ሁሉ እንዲሁ አንዳንድ ነገሮች ሸር ብናደርግ መልካም ነው። ሰላም ሁኑ።